ሴት ምናምን ማን ነው ሴት ትገረዛለች እያልኩ ሳወራ እንዴ የከተማ ሴቶች አይገረዙም እንዴ አላለችኝና እንዴ እናንተ አካባቢ አይታሰርም እንዴ ምናምን እኔ ሌላ አንዳንድ ቦታ ትታሰራለች ሁላ ስትገርዝ የተገኘች ሴት የሚታሰሩ ወይ ገንዘብ ቅጣት ነበረ እንግዲህ የሆነ ሰዓት ላይ ነው ዩኒቨርሲቲ ስማር ማለት ነው አሁን ላይ ምን ላይ እንዳሉ አላውቅም because serious አድርገውት ወስደውት ነበረ ለምን ከወሊድ ጋርም ችግር እየፈጠረ satisfaction የሚቀንሳው እንዴ ምክንያቱም ነርቭ ኢንዲንግ ዋን ነው ገብቶሻል ይሄ ምንድነው ብዙ የደስታ ስሜት እንዲሰማት የሚያረጉ ነርቮች አሉ የሴቷ አካል ላይ ማለት ነው ሶ እሱ ተቆረጠ ማለት ልጅቷ እኮ ደል ነው ኮምፕሊት በርግጥ የኢትዮጵያ ኤፍጂኤም ወይም የግርዛት አይነቶች የተለያዩ ናቸው እንደ ኤሪያው ወደ ምስራቅ ስቴጂ ሌላ ነው ሰሜኑ ሌላ ነው የተለያየ ነው ስቲል ግን ይሄ ጤናማ የሆነ ሂደት ስላልሆነ ልጅቷ በብዙ ሰፈር እንድታረግ ነው የሚሆነው ደስተኛ አትሆንም ህመምም ይኖራል ከዛም ባለፈ ደግሞ አስተዳደጓም ራሱ ስቲል ያ ብልግና ነው የሚለው አቲቲዩድ እኮ ይኖራል ኤግዛክትሊ አይደል ሰውነትሽ ይሸማቀቃል ለዛም እኮ ነው ማታወሩ ማህበረሰባችን ብልግና ነው ብሎ ባያስብ ኖሮ ለምን አይወራም ታዲያ ባግባው ነገር ደግሞ ብልግና ነው እያሉ ያሳድጉሽና የሆነ ሰዓት ላይ ደግሞ ለምን አታገቢም ሲሉሽ ያንን ብልግና ለምን አታረጊም thank you በቃ መጣሽ ይልሽ እኔ አሁን አንዳንዴ ፊት ለፊት እንዲመጣን ችግር የለም ስድቡ አሁን ቲክቶክን ማየት ነው ኢትዮጵያን ብለሽ ገና ኢቲኤች ስቲ ከስር የሚመጡልሽ ሰርች ኢንጂኖች ያያቸው እግዚአብሔር በሚያውቅ በስማምቡል በእውነት እኔ አሁን እንዲ ቲክቶክን አውጥቼ እዩ ከፈለሽ አሁን እያቸው እንደውም በዚህ ሰሞን ከፌሚኒዝም ከምናምን እንቅስቃሴ ጋር ተያያዘ አንድ ሁለት ኢትዮጵያን ፌሚኒስት ምናምን የሚል እንትን ሰርች እንትን አገኙ እንጂ the whole ብታይ even ቃላቱ ራሱ ፎርማል ቢሆን ጥሩ እኛ እየተሰደብን ግን ዛጋ የሚጠቀመው ሰው ስለዚህ ምን ልልሽ መሰለሽ ይፈልጉታል deep inside ይሄ ኮንሰርቫቲቭ በጣም ወግ አጥባቂ ነኝ እንደዚህ ነው ከዛስ የሆነ ጊዜ የፖርኖግራፊ ሳይትን ጉግል በማድረግ ሶስተኛ ላይ ነበር እንደደና ነገር ማለት ነው ሰሪዎቹ አውሮፓውያን ባይዘው አልነበሩበትም ሊስቱን ያያየው ነበር ከአንድ እስከ 10 አላየውኝ የሚገርምሽ ኤዥያንስ ናቸው በጣም ወጋ አጥባቂ ናቸው የሚባሉ ይሄ የሚድል ኢስት ካንትሪስ even middle east መካከለኛው ምስራቅ አፍሪካ ምናምን ግን እንደነሱ ደግሞ ድንጋይ የሚያነሳ እንደነሱ እንትን ስለዚህ ለምንድነው እናስመስለው ለምንድነው ማንማረው ይሄው ኤችአይቪ ስርጭት እኔ ትናንት አንድ ሆስፒታል ላይ መሰራ ጓደኛዬ አለችና ያወራችኝ ነበር ዲቴል እኔ ራሷ ባለሙያው ብታወራው ይሻላል ግን ያስደነግጥሻል ይሄ ፕሪቫለንስ ሬቱ በፊት ጋምቤላ ነበር አለች አሁን አዲስ አበባ ነው አንደኛ አለች ከዛስ ደግሞ የ18 የ19 አመት ልጆች ኤችአይቪ ተይዘው ከዛስ ኢቭን ኖርማል አይደለም የሚያረጉት ነገር እንኳን ይሄ ጤናማ ከሚባለው ወጣ ያለ በዛም ምክንያት የኤችአይቪ እንትኑ ስርጭቱ በጣም በከፍተኛ ሁኔታ አለች ወንዶቹ ራሱ በቃ ለመስማት የሚሰቀጥጥ ግን እነሱ ናቸው እንግዲህ ሶሻል ሚዲያ ላይ እንደዚህ ነው ብለው ስለ ብልግና እንትን የሚሉት ማለት ነው እኔ ልጄን በግልጽ በጣም ነው ማስተምረው ምክንያቱም ነገ ላይ ምን እንደሚያጋጥመው አላውቅም እኔ እኮ በጣም ነው ድንቅ ይለኛል በኤችአይቪም ስርጭት በቀደምም እንዳልኩሽ በቅርባችን ከቲክቶክም ብቲ በአጠቃላይ ብዙ ቀውስ አለ ማህበረሰባችን ውስጥ ግን ቦልድሊ ስትመጪ you are the one አንቺ ነሽ ታርጌት የምትደረጊ አዌርነስ እንዲፈጠር ስትፈልጊ ብዙ ሰው ስፖትላይቱ ላይ ነው የሚያወጣሽ እና ይሄ ከወሲብ አለመጣጣም ወይም የወሲብ ችግር እንዴት እንፍታው ከወደ ጥያቄው ሁሉም የየራሱ ችግር ነው ባይዘው እኔ አሁን ሁሉም እንደ ቤቱ ነው ችግሩ የተለያየ ነው አሁን ለምሳሌ ምን መሰለሽ ይሄ አንዳንዱ ላይ የሴቷ ችግር ለምሳሌ ብናይ ሴት ልጅ just she's like a doll ማለት የሆነ በቃ ትሰጣለች አንዳንድ ቃላቶች ራሱ አሉ ሰጠችው ስጪኝ